ዘውትር ማታ ማታ ደጅ ከምጠናበት ቤተ ክርስቲያን ዛሬም ከወትሮዬ ረፈድፈድ አድርጌ ከሰዓት በኋላ ደርሻለሁ። ጊዜው የጾመ ነቢያት ስለሆነ ቤተ ክርስቲያኗ ግቢ ውስጥ ምዕመናን በየጥጉ በብዛት ጸሎት እያደረጉ ይታያሉ። እኔም ጥጌን ይዤ ጸሎት ካደረስኩ በኋላ ለአፍታ አረፍ ስል አንድ እጅግ ያረጁ አባት የመለኩሴ ቆብና ቀሚሳቸውን አድርገው ወገባቸው ላይ ቢጫ ፎጣቸውን አስረው ግቢ ውስጥ የረገፈውን የሾላ ዛፍ ቅጠል እየለቀሙ መሬቱን እያጸዱ ተመለከትኩ። ነገሩ አስገርሞኝ ተመስጬ ሳያቸው ቆየውና ቀርቤ በረከታቸውን ባገኝ ብሳለማቸው ባግዛቸው ተመኝቼ ወደ አባ ተጠጋው። ሰላም ዋሉ አባቴ። እግዚአብሔር ይመስገን። አባ አንገታቸውን ዝቅ አድርገው ሰላምታ ሰጡኝ። ጠይምነታቸው፣ ረጅም ነጭ ሪዛቸው፣ ጠባብ አይናቸው፣ ሽብሽብ ቆዳቸው፣ አንገታቸው ላይ ያሉ መቁጠራቸው ቀልቤን ገዙት። እንደሳቸው መሆን ምንኛ መታደል ነው። አባ ይባርኩኝ በትህትና ጠየኳቸው። እግዚአብሔር ልዑል ይባርክሽ ልጄ። አባ በአፋቸው ብቻ ባርከው መስቀል ግን አላሳለሙኝም። ግራ ገባኝ። መስቀል መሳለም ለምን ከለከሉኝ? ቅር ቢለኝም ከዛ ቦታ መሄድ ግን አልፈለኩም። አባ እንደው ከእርሶ ጋር ብሰራ ባግዞት። ምን ገዷይ ልጄ? ሰው በረከት ላገኝ ቢል ይከለከላል እንዴ? አባ ፈገግ እያሉ መጥረጊያውን አቀበሉኝ። ጎሽ ተባረኪ ልጄ። መረቁኝ። አባ ቅጠሉን ሲለቅሙ እኔ እየጠረኩ ትንሽ ቆይተው ጠየቁኝ። ተማሪ ነሽ? አይ አባ ሰራተኛ ነኝ። ጎሽ ጥሩ። ምንድነው የምትሰሪው? ጤና ላይ ነው። ነገሩን በጥልቀት አያውቁም ብዬ አላብራራሁላቸውም። ጤናማ ብዙ ዘርፍ አለው አይደለም እንዴ? አንቺ በምንድነው ጥናት ያደረግሽው? እኔ ክሊኒካል ነርስ ነው ያጠናሁት አባ። ጎበዝ ልጄ፣ ሁለገብ ነርስ ነሻ። ይህ ትምህርት ዘርፍ እጅግ ጥልቅና ብዙዎች ለስጋቸው ገንዘብ ለህሊናቸው እረፍት የሚያገኙበት ነው። የታመመን ለመርዳት ያለ የጽድቅ ስራ የለም። ሰዎች ሲታመሙ እግዚአብሔር እጅ ይወድቃሉ። እግዚአብሔር ደግሞ በእናንተ እጅ ፈውስ ይሰጣቸዋል። አየሽ፣ ሰዎች በጸበል እንደሚድኑ ሁሉ እግዚአብሔር በእውቀት በቀባው ዶክተርም ይፈወሳሉ። ሕክምናን ብሎ ያስተማረን ማን ሆነና? ስለ ሐኪሙ ሉቃስ ቤተ ክርስቲያን ታስተምራለች። ፈጣሪ የሕክምና ባለሙያዎች ለሰዎች እንደሚያስፈልጉ ለሉቃስ ጥበቡን ሰጥቶ አሳይቶናል። ምጥ የሚያሰቃያትን ሴት እንደማዋለድ፣ የቆሰለ ቁስለኛ ደሙን ጠርጎ እንደመስፋት፣ ነፍስ እንደማዳን ምን በጎ ምግባር አለ? አየሽ፣ ስንሞት እንኳን ሳይጠየፉ ሬሳችንን አጥበው የሚገንዙ የጤና ሰዎች ናቸው። እጅግ ጥሩ ዘርፍ ነው ልጄ፣ በርቺ። አባ ዘመኑን ያዋጁ ምናልባትም እጅግ በዓለማዊ ትምህርት የበቁ ለመሆናቸው ንግግራቸው በቂ ማስረጃ ነው። ግቢውን እየጠረግን ብዙ ስለኔ አውርተን ስራችንን ስንጨርስ በይኔ አሁን ይበቃናል፣ ወደ ቤት ሄደን መቅሰስ ቀምሰሽ ነው የምትሄጂ። ኧረ አባ አያስፈልግም በፍጹም። ተግደረደርኩ። ልለያቸው ግን አልፈለኩም። አንቺ የአባት በረከት እምቢ ይባላል? የውሸት ቆጣ አሉ አባ። ፎጣቸውን ከወገባቸው ፈተው አደግድገው፣ እኔ ደግሞ መጥረጊያዎቹን ሰብስቤ ይዤ ወደ ቤተ ክርስቲያን ጓሮ አመራን። ቤታቸው ስንደርስ መግባት ፈራሁ። ንጹህ ቤታቸውን ሳይ ቆሻሻነቴን እየታወሰኝ ገባው።
በሰቀቀን ቤታቸው ገብቼ ተቀምጬ ጠባቧን ቤት ቃኘኋት። ፊት ለፊቴ ሰሌን ተነጥፏል። አንዲት የደከመች ወንበር ብዙ መጽሐፍት ከአቅሟ በላይ ተሸክማ ትታየኛለች። በስተግራ አንዲት ድስትና ከሰል ማንደጃ አለች። ከዚህ ሁሉ ቀልቤን የገዛው የአባይ ጸሎት ቦታ ነበር። የቅዱሳን ስዕለ አድኖ በነጭ ስስ መጋረጃ ተሸፍኖ አየሁ። ከፊት ለፊቴ መሬት ላይ ትንሽ ዕጣን ማጨሻ ገላለች። ረጅም የብረት ዘንግ መስቀልም ስዕላቱ ላይ ተደግፏል። አባ ብረት ድስት ሲያንኮሻኩሹ ቆይተው ድርቆሽ ፍርፍር ይዘው መጡ። በእንጂ ጭንቅመሽ አሉ አባ ምግቡን በእጃቸው እየባረኩ። የሽማግሌ ሙያ እንግዲህ ባይጥምም ፈገግ ብዬ እየተቀበልኳቸው፣ አባ ግን እዚሁ ነው ያረጁት ማለት ነው? ቢሆንም ምን እድል ልጄ፣ ከዚህ ቅጥር ውጭ የነበረ እድሜ ዛሬ ይቆጨኛል። እንደው አባ ድፍረት አይሆንብኝና ስለ እርሶ ትንሽ ቢሉኝ። አይ ልጄ፣ እንግዲህ ለማወቅ ከጓጓሽ ላጫውትሽ። እኔ በእድሜ ችግር የሚባል አላውቅም ነበር። ዘሬ ሁሉ ሀብታም ነው። ቤተሰቤ አሜሪካ ስለነበሩ እኔም እዛው ነው ትምህርቴን ሙሉ የጨረስኩት። በጤናው ዶክተር ተብዬ አለ ከተባለ ትምህርት ቤት ተመርቄያለሁ። ግና እውቀቴ እንጂ ምግባሬ ጎደፈ ነበር። እግዚአብሔርን ማየት አውቄው ሴት አሳዳጅ ነበርኩኝ። ከሱስ የቀረኝ አልነበረም። የማገኘው ብር የሚያልቀው ጭፈራ ቤት መበተን ነበር። አንዲት ቀን ቤተሰብ ረድቼ ተቸገረ ደርሼ አላውቅም። ፈጣሪ የሰጠኝን የተከበረ ሙያዬን ንቄ ለድሃ የሚመጣውን መድኃኒት በሕገወጥ ስሸጥ፣ ስዘርፍ፣ ድሃ ስበድል፣ በሰው ደም ስነግድ የኖርኩ አረመኔ ነበርኩኝ። አንድ ቀን ግን ባልጠበቅኩት መንገድ የህይወቴ መስመር ተቀየረ። መንግስት በሕገወጥ ስራዬ ደርሶብኝ በመድኃኒት ዝውውር ተከስሼ እዛው አሜሪካ ተፈርዶብኝ ረጅም ዓመት ወህኒ ወረድኩ። ሁሉም ጨለማ ሆኖብኝ ራሴን ጣልኩት። ለመሞት ራሴን ለማጥፋት ብዙ ሞክሬያለሁ። በመጨረሻም ፍርዴን ጨርሼ ወጣትነቴ አልፎ ጎልማሳ ሆኜ ከእስር ተፈታሁኝ እና ቤተሰቤ በኢትዮጵያ መጥቼ እረፍት እንዳደርግ እንድጠመቅም ጭምር ወስኖ ከእህቴ ጋር ወደዚህ ላከኝ። መጀመሪያ እንደመጣን ራሴን የማረጋጋበትን ቦታ እፈልግ ስለነበር ከእህቴ ጋር ወደዚህችው ገዳም ለጸበል ገባን። ፈጣሪ እኔን የፈጠረኝ ያኔ ነበር። ከዛ በፊት የነበረኝ ሕይወቴ እንዳልኖርኩ ቆጠርኩት። መጀመሪያ ስገባ ቢከብደኝም ኋላ ግን ለመድኩት። ላይ የነበረ የአጋንንት ጩኸት በሰዓቱ ያስፈራ ስለነበር ጸበልተኛ ሳይቀር ይሸሸኛል። እንደዛም ሆኖ ብዙ ቆይቼ አልዳንኩም። ህመሜ ሲጸና አንድ ቀን ከልቤ ወድቄ ምርር ብዬ እያለቀስኩ ጸለይኩ። ፈጣሪ ከዚህ ሁሉ ስቃይ ከማረኝ እዚሁ ቀርቼ የቤቱ ጠራጊ ባሪያ እንደምሆን ለእርሱ ምኔንም እሰጠው ትንሽ ነውና ራሴን ለመስጠት ተሳልኩ። ፈጣሪም ጸሎቴን ሰምቶ ማረኝና እዛው ገዳም ንስሐ ገብቼ ትምህርት ጀመርኩ። እህቴ ወደ አሜሪካ እንድንመለስ ብዙ ለመነችኝ። እኔ ግን እድሜን ቤተክርስቲያን ልጨርስ ወስኜ ስለነበር እህቴን አሳምኜ ሸኘኋት። እንግዲህ እዚህ ከገባሁ በስለቴ መሰረት ደስ እያለኝ ደጁን እያጸዳሁ በምንኩስና 40 ዓመት የተቆጠረ ቅድም መስቀል ለምሳሌ መትከጂ አይቼ በአፌ መረኩ። እኔ መናኝ መነኩሴ እንጂ ለክህነቱ እግዚአብሔር አልፈቀደልኝ።
ያለፈ ዘመኔን ቢቆጨኝም እግዚአብሔር በዚህ በቃ ስላለኝ ግን ደስተኛ ነኝ። የዓለም እውቀት፣ ሀብት፣ ዝና፣ ገንዘብ ኃላፊ ነው። የማታልፈውን ርስት ለመውረስ ብቸኛዋ መንገድ ይህች ናት ልጄ። አባ በሀሳብ ወደ ኋላ ተመልሰው እያጫወቱኝ እጅግ የምትጥም ድርቆሽ ፍርፍሬን አጣጥሜ በተመስጦ ሰማኋቸውና ትልቁን የህይወቴን ስንቅ ሰንቄ ከቤቱ ርቄ የቆየሁበትን ዘመኔን እያሰብኩ ጸጸት እያነደደኝ ሲመሻሽ ተለየዋቸው። ቤተ ክርስቲያን መሸሸጊያችን፣ መማሪያችን፣ የመሰብሰቢያ ሰገነታችን ናት። ግን ለስጋ ስንሮጥ ከበር ላይ ስሙላ ከመሳለም በቀር ስንቶቻችን ተምረንባታል፣ ጸልየንባታል? ስንቶቻችንስ ተፈውሰንባታል? የማታልፈውን ርስት ለመውረስ የሚተጋ ቀና ልብ ያድለን። ፈጣሪ ያለፈ ዘመናችንን መማሪያ፣ ቀሪ ዕድሜያችንን መመለሻ እንዲሆን ምሕረቱ ያግዘን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ድንቅ አድርጎልኛል የሰራ